ሼህ አላሙዲን ለህፃን ብሌን የ4 ሚሊዮን ብር የህይወት አድን ድጋፍ አደረጉ። ጃኒ ከጆን ዳኒ ጋር ያላትን ጉዳይ ወደ ፍርድ ቤት ወስደዋለች። ብዙዎቹ ያነጋገረው ኢማም ከረሜላ አዶናይ ወደ መቄዶንያ መጥቶ እንዲጎበኝ መጋበዛቸው ዛሬ ከምንመለከታቸው ጉዳዮች ውስጥ አንዱ ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮአችንን ላይክ አድርጉልን። ወደ መጀመሪያው ጉዳያችን ስናልፍ ሰሞኑን አንድ ህፃን ልጅ ብሌን አሸናፊ የምትባል ወደ 10 ዓመት የሚሆን አካባቢ ድረስ በአባቷ ድጋፍ እስካሁን የቆየች ሲሆን እና አሁን ላይ ደግሞ ከሼህ አላሙዲን የ4 ሚሊዮን ብር ድጋፍ ተደርጎላት ህክምናዋን እንድትከታተል ድጋፍ ተደርጎላታል። እንዲሁም ከንቲባዋም ሄደው ጎብኝተዋል። አስር ዓመት ብቻ ነው ድጋፍ አይደል? ይሄው 4 ሚሊዮን ብር ነው ነገራቸው ለናት ለአቶ አሸናፊ አሰፋ 4 ሚሊዮን ብር አይቶት በጣም ደስ የሚለው ሁላችሁ ከፈይዳለች። ያው እንግዲህ በከንቲባው መገኘቷ በጣም ትልቅ ነገር ነው። በዚህ ስራ መሳተፋቸው በጣም ደስ የሚል ይበል የሚያሰኝ ነው። አባቷም የተሰማውን ሀሳብ እንዲህ ማለት ገልጿል። ሰላም ቤተሰቦቼ፣ ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልን ለብዙ ሰው ሊደርስ። ዛሬ እጅግ በጣም ቃላት መናገር አቅቶኛል። ከመንገም ጀምሮ ማለት ምክንያቱም ያላሰብኩት ነገር ስለሆነ ማለት ነው። በዚህ አጋጣሚ እንግዲህ ሁላችሁም ከጎኔ ሆናችሁ በፌስቡክም በቲክቶክም ስለ ልጄ ተጨንቃችሁ ብዙ ነገር ስትጽፉልኝና ስታግዙኝ የነበራችሁ በሙሉ ላመሰግናችሁ። ዛሬ የበለጠ ደግሞ ክብርት ከንቲባ አዳነች አቤቤ ቤት ድረስ መጥተው ብሌንን ጎብኝተውልኛል። እጅግ በጣም ደስ ብሎኛል። እሳቸውንም ከልብ ነው የማመሰግነው። የህክምና መሐመድ ሁሴን አሊ አልሐሙዲን ከልብ አመሰግናለሁ። 4 ሚሊዮን ብር አስገብተውልኛል። እሳቸውንም ላመሰግን እፈልጋለሁ። እንግዲህ የበለጠውን ደግሞ እግዚአብሔር አዋቂ ነው። እሷም ደግሞ እንደለፋ ቆማ ታከማድና እግዚአብሔርን ቆማ የምታመሰግንበት ቅርብ ይሆናል ብዬ አስባለሁ። ሁላችሁም በጸሎታችሁ አስቡ። እግዚአብሔር መልካም ነው። ሁሉም እግዚአብሔር መልካም ነገር ያደርጋል። የዚች ልጅ ጉዳይ የኔ ጉዳይ ነው ብላችሁ ሁላችሁም ከጎኔ የነበራችሁ ጸሎታችሁ አይለየን። አብራችሁኝ የነበራችሁ የመንግስት አካላቱ እንዲሁም ግለሰቦች በሙሉ ከጎን ሆናችሁ እየደወላችሁ አይዞህ በርታ ጠንክር ስትሉ ለነበረው ሁሉ ልባዊ ምስጋና ከፍ ያለ ነው። እግዚአብሔር ነገሮችን ያሳካልን። ወዳችኋለሁ። ሼር ኮፒ ሊንክ። ያው እንግዲህ አባቱ አቶ አሸናፊ እንደተናገሩት ከሆነ ከዚህ በኋላ ህክምናዋን እንደምትቀጥልና የእናንተ መገዛ ኢትዮጵያውያን ደግሞ በጸሎት እንድናግዘው ጠይቆናል። እሱ የጠየቀንን እንግዲህ ማድረግ የሚከብደን አይመስለኝም። ሁላችንም በየሃይማኖታችን እንድንጸልይላት እሷም ደግሞ ድና እንደ እህቷ እየተጫወተች እንደምናያት ተስፋ እናደርጋለን። ቀጣይ ጉዳያችን የሚሆነው ደግሞ የጃኒና የጆን ዳኒ ጉዳይ ሲሆን ሰሞኑን እንግዲህ በማህበራዊ ድረገጾች ላይ ስናይ እንደነበር ነው ጃኒና ጆን ዳኒ ተጣልተው ነበርና እሱ ነገር በይፋ አውጥተውት ሲከራከሩ እንደነበር እናስታውሳለን። እናም በስተመጨረሻም ደግሞ ተነጋግረው በውስጥ መስመር ተነጋግረው እንደፈቱት ነግረው ነበር። አሁን ላይ ደግሞ ጉዳዩን ወደ ፍርድ ቤት እንደወሰደችው ተናግራለች። ከራሷ እንደበተነስ ነው። ውድ ቤተሰቦቼ፣ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩኝ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም
በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። ያው እንግዲህ ጃኒ እንደሰማችኋት በእኔና በጆን ዳንኤል የነበረውን ግጭት ቲክቶክ ላይ ወጥቼ መናገር አልነበረብኝም። ቢሆንም ግን አንዴ ሆኗልና ይቅርታ ብላ ጠይቃለች። የወሰነችው ውሳኔ በጣም ትክክል ነው። ምክንያቱም እንደዚህ አይነት ግጭቶች ምናምን አለመግባባቶች ሲፈጠሩ ወደ ኢንተርኔት ላይ መጥቶ ከመጨቃጨቅ ከዛው እርስ በርስ መፍታት የማይሆን ከሆነ ደግሞ ወደ ህግ ቦታ ሄዶ በህግ መፍታት የተሻለ ነገር ነው ብዬ አስባለሁ። ትናንትና ያሉን ልደት ነበር። ለልደቱም እንኳን ተወለድክ ብላለች። እንደምታዩት የራሷን በቃ ከዚህ በፊት አብረው በነበሩ ጊዜ ከዚህ በፊት የነበራችሁን አሪፍ ጊዜ ነው እያሳየችን ያለው። በጣም ደስ የሚል ነው። ከዚህ በፊት የነበራችሁን አሪፍ ጊዜ በመክተት እንኳን ተወለድክ ለማለት ትችላለች። ቀጣይ ጉዳያችን የሚሆነው የማማ ከረሜላ ጉዳይ ይሆናል። ማማ ከረሜላ እንግዲህ ሰሞኑን አዶናይን ወደ መቄዶንያ መጥቶ እንዲጎበኛቸው እየጠየቁት ይገኛሉ እና በብዙዎች ዘንድ ደግሞ ይህ ቪዲዮ በጣም እየተሰራጨና እየታየ ይገኛል። ሀሳቦቻቸውንም እየገለጹ ይገኛሉ። እስኪ ቪዲዮን ተመልክተን እንመለስ። ልጅ አዶናይ ፎቶውን ብቻ እያየሁ ላማለቤ ሰማይ ወተቷን ማላይ ፎቶውን እያየሁ ምን ይሄን ባየሁት ምን ይሄን ጎበዝ ባየሁት እያልኩ ጎመጃለሁ። እዚህ ያሉት እንደ እናት እንደ አባት ይሆናል። መቦጣጫ መሰላል ይሆናል። አባዬ ምንም የማይችሉ ቆርሶ መጉረስ የማይችሉ መጸዳዳት የማይችሉ ኧረ ምን እነግርሃለሁ። መተህ ብታይ ጥሩ ነው ላንተ። በጣም ደስ የሚሉት ናቸው። በጣም ላንተ መተህም ብታይ ምንም ባስረዳ ባይን እንኳን ማየቱ ጽድቅ ነው ራሱ። ሰው እየመጣ ይጎበኛል። አዲስ አበባ ሰው እየጎበኘ ውጭም ያሉት እየጎበኙ ነው እኮ እየጎበኙ። አባዬ ምንም አይቀርብህም ናና ጎብኝ። እኔም አይንህን ላየው። በጣም የሚያሳዝን ህዝብ አለ። የሚያሳዝኑ ሰዎች አሉ። አይ ጉድ! የሚንከራተተውን ጎበዝ ባየ በሸጣን ተጠምደህ የሚንከራተተውን ወጣቱ አየህ። ለሀገሩ የሚያገለግለውን ኢትዮጵያን የሚያገለግላትን ሁሉ ተሰነካክሎ ቁጭ ብሏል። እንቅፋት ይህን ሁሉ ቢያይ ራሱ ጽድቅ ነው። ይህም ቢጎበኝ ኧረ ጉድ! ትልቅ ጽድቅ። ያው እንግዲህ ማማ ከረሜላ አዶናይን መጥቶ እንዲጎበኝ ጥሪ አቅርቦለታል። አዶናይም ደግሞ ይሄን አይቶ እንደሚጎበኝ ተስፋ አደርጋለሁ። አዶናይ ብዙ ቦታ እንደጎበኘ ሰው መቄዶንያ መጎብኘት ደግሞ በጣም የሚገባው ቦታ ነው። ብዙ ታማሚዎች ይኖራሉ። ብዙ ራሳቸውን መንከባከብ የማይችሉ አዛውንቶች ይኖራሉ። እዛ ደግሞ በመሄድ በጣም ደስ የሚሉ ስራዎችን ሰርቶ ቢሄድ በጣም ደስተኛ ነኝ። ስለዚህ አዶናይ ይሄንን ጥሪ ተቀብሎ እንደሚል ተስፋ አደርጋለሁ። እንግዲህ ቤተሰቦቼ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበር። የእናንተ አስተያየት ሀሳብም ካላችሁ ኮሜንት ላይ አሳውቁኝ። ይሄን አስተካክል፣ ይሄንን ጨምር፣ ይሄንን ቀንስ የምትሉኝ ካለ ለማስተካከል ዝግጁ ነኝ። እስከ ሰዓት ስለተከታተላችሁ በጣም አመሰግናለሁ። ይመቻችሁ።